በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከሊልማ ከናፍረ ቁልቁሉ ዋቀዮ ቶኮ አሜን። በምስራቅ ሀገረ ስብከት በቢሾፍቱና አካባቢዋ ቤተ ክህነት የቢሾፍቱ ከተማ በአቦጋያ የሚገኘው የበአቦጋያ ምስራቀ ፀሐይ መድኃኔዓለም ቤተ ክርስቲያን አመሰራረት ታሪክና አሁን ያለው የቤተ ክርስቲያኑ ታቦት ሕግ መነሻ በተመለከተ ከነበሩና ታሪክ ከሚያውቁ አባት እናቶች በቃል በመጠየቅ የሚከተለው ዶክመንተሪ ተዘጋጅቷል። ለእንተ ዮሐንስ መጥምቅ በማርያም ወላዲትከ ወዘእንተ የደብሩ ሰበካ ጉባኤ ይህንን ዘገባ ሲያቀናብር መሰረትና መነሻ ያደረገው በ1952 ዓ.ም እና ከዚያ በፊት የነበሩ የዕድሜ ባለጸጋዎችን በቃል በማነጋገርና ቤተ ክርስቲያኑን በሚመለከት በጽሑፍ ከተገኙ መረጃዎች በመነሳት ነው። ታሪክ መዘገቡ ያስፈለገበት ምክንያት ደግሞ የቤተ ክርስቲያኑን አመሰራረት ታሪክ ለማያውቁ ለማሳወቅ ለተተኪው ትውልድ መረጃ ለማስቀመጥ በማሰብ እንደሆነ ይህንን ዶክመንተሪ ፊልም የምትመለከቱ እንድትገነዘቡልን እናሳስባለን። አንድ ታሪክ እውነተኛ ታሪክነቱ ሊታወቅ የሚችለው የታሪኩን ክንውን፣ ድርጊቱን እንዴት፣ ለምን፣ በምን፣ መቼና የተፈጸመ ለሚለው ጥያቄ እውነተኛ መልስ ሲያገኝና ሲጻፍ ነው። ለቤተ ክርስቲያኑ ምስረታ መነሻ የሆነው በወቅቱ በአቦጋያ የፎቃ የኢልካ ጨረቃ የበአቦጋያና ቀበሌ 15 አካባቢ ነዋሪ ምዕመናን የነበሩባቸውን ችግሮች ሲሆኑ ችግሩም የእምነታቸውን ስነ ስርዓት የሚያከናውኑበት ቤተ ክርስቲያን በአቅራቢያቸው አለመኖሩ ነበር። የጸሎት ስነ ስርዓት፣ የጥምቀት ክርስትና ስነ ስርዓት፣ የቀብር ስነ ስርዓት ለመፈጸም ከአካባቢያቸው ርቀው በሚገኙት በጎዲቲ ደብረ ሰላም ቅዱስ ገብርኤል ቤተክርስቲያን፣ በደብረ ዘይት ኪዳነ ምሕረት ቤተክርስቲያን፣ በደብረ ዘይት ቅዱስ ሩፋኤል ቤተክርስቲያን ረጅም ሰዓት ተጉዘው ይሄዱ ነበረ። ይህም ሁኔታ ከአቅምና ከጊዜ አኳያ ችግር ስለፈጠረባቸውና ሊቋቋሙት ባለመቻላቸው የተነሳ የእምነታቸውን ስርዓት የሚፈጽሙበት ቤተክርስቲያን በቅርብ ቦታ በአጥቢያቸው ክልል እንዲተከልላቸው ጥያቄ አነሱ። ምዕመናኑ ጥያቄያቸውን በ1982 አንስተው ጥረት ሲያደርጉና ከተለያዩ አቅጣጫ መሟላት ያለባቸው ሁኔታዎች ሲከታተሉ ቆይተው ሁኔታዎች ስለተሟሉላቸውና ከሚመለከተው የበላይ አካል ፍቃድ ስላገኙ ቤተ ክርስቲያኑን በአጥቢያቸው ክልል ለመትከል ዝግጅት አደረጉ። ቤተ ክርስቲያኑ በአጥቢያው ክልል በሕዝቡ ፍላጎትና ጥያቄ መሰረት እንዲተከል በወቅቱ አካባቢውን ያስተዳደሩ የነበሩት የጎዲቲና የገንደ ጎርባ የበአቦጋያ ቀበሌ ማህበራት ፈቀዱ። ሕዝቡም ለቤተ ክርስቲያን መትኪያና ለመቃብር ቦታ የሚሆን መሬት ቀንሶ ለመስጠት ፍቃደኛ ሆነ። የአዳ በቀድሞ አጠራሩ የአዳ ወረዳ ቤተ ክህነት ጽሕፈት ቤት በቤተ ክርስቲያን ሕግና ስነስርዓት መሰረት እንደ ምዕመኑ ፍላጎትና ጥያቄ በአጥቢያው ክልል ቤተ ክርስቲያን እንዲተከል ፍቃዱን ትብብሩን ሰጠ። አሁን የጠቀስኳቸው ሁኔታዎች ከተሟሉ በኋላ በ1983 ዓ.ም
አሁን ቤተ ክርስቲያኑ የያዘውን ቦታ የሚከተል ሁኔታ ወሰን ክልሉን ቀበሌ ገበሬ ማህበሩ ሰጠ። በምስራቅ ወሰን ከአቶ ሽራ መንግስቴ ከአቶ ለሚ ዱጎ መሬትና ወደ ባቦጋያ የሚሄደው መንገድ፣ በምዕራብ ወሰን ከአቶ ረጋሳ ዳሊ ከአቶ ወልደሃና ወልደ ኪዳን መሬትና ወደ ቀበሌ 15 የሚወስድ መንገድ የቃሊዮትን አጠሩ። በስተ ሰሜን ወሰን የአቶ መኮንን ግርሙ የአቶ ከፋይ ሚልኮን መሬት፣ በስተ ደቡብ ወሰን የኩሪፍቱ ሐይቅን ወሰን አድርጎ በመከለል በምስራቅ፣ በምዕራብ፣ በሰሜንና በደቡብ ወሰን ለይቶ በ1983 ዓ.ም እንደተሰጠ የቤተ ክርስቲያኑ ማህደር ያስረዳል። ይህ ቤተ ክርስቲያን ሲመሰረት በወቅቱ በገበሬ ማህበር የሚተዳደር አካባቢ በብዛት የሚኖሩበት ስለሆነ አጥቢያቸውም በዚሁ በአቅራቢያው ታቦተ መድኃኔዓለም የመጣበት ወደቲ ቅዱስ ደብረ ሰላም ቅዱስ ገብርኤል ቤተክርስቲያን ነው። የዚህ የቤተክርስቲያኑ አመሰራረት ህዝበ ክርስቲያኑ ከዚህ እስከ ወደቲ ቅዱስ ገብርኤል ቤተክርስቲያን እየሄዱ አገልግሎት ያገኙ ስለነበረ በአካባቢው ህዝብ መልካም ፈቃድና ትብብር የራሳቸውን የይዞታ መሬት በመልካም ትብብር ወርሶ በመስጠት የቤተክርስቲያን እንዲመሰረት አድርገዋል። የአጥቢያው ምዕመን መሬቱን በመረከብ በቤተ ክርስቲያኑ ይዞታና ካካለሉ በኋላ አሁን ታቦተ ሕጉ ያለበትን መቃኞ ቤት ለመስራት የመሰረተ ድንጋይ ነሐሴ 19 ቀን 1983 ዓ.ም በምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ የመሰረት ድንጋይ ተጥሎ ስራው ተጀመረ። ምዕመኑ ለእምነታቸው ቀና በመሆን ስራውን በሙሉ ልብና ፍላጎት በመነሳሳት ስለሰሩ የመቃኞ ቤት በአጭር ጊዜ ተጠናቆ ጥቅምት 26 ቀን 1984 ዓ.ም መቃኛ ቤቱ በምስራቅ ሸዋ ሀገረ ስብከት ስራ አስኪያጅ በሊቀ ካህናት ቆሞስ አባ ገብረ ሚካኤል በየነ ተባርኮ ታቦተ ሕጉ ወደ መንበረ ክብሩ ገባ። በማግስቱ ጥቅምት 27 ቀን 1984 ዓ.ም የሃይማኖት አባቶች በተገኙበትና በብዙ ሺህ የሚቆጠር የአጥቢያው ሕዝብ በተገኙበት ታቦቱ ወጥቶ በታላቅ ድምቀት ተከበረ። የታቦተ ሕጉ መነሻ ታሪክ እና ወደዚህ ቦታ እንዲመጣ አስተዋጽኦ ያደረጉ ሰዎች ከላይ በአመሰራረቱ ታሪክ እንደገለጽ ነው የአጥቢያው ሕዝብ በአጥቢያው ክልል ውስጥ ቤተክርስቲያን መትከያ መሬት ካገኙ በኋላ በቀጣይነት በአእምሯቸው ይንጓለል የነበረው ታቦተ ሕጉን ከየት እናመጣለን የሚል ነበርና ጊዜ ሳይፈጅባቸው የሃይማኖት አባትን ጠይቀው በመረዳት አንድ ነገርን አረጋገጡ። ይኸውም በጎልቲ ደብረ ሰላም ቅዱስ ገብርኤል ቤተክርስቲያን የመድኃኔዓለም ጽላት በደባልነት እንዳለ ሕዝቡ ከጠየቀ እንደሚሰጥ ፍንጭን አገኙ። ከዚህም ጊዜ አንስቶ በመሰብሰብ ከመከሩ በኋላ የመድኃኔዓለም ታቦተ ሕግ እንዲሰጣቸው የጎልቲ ደብረ ሰላም ቅዱስ ገብርኤል ቤተክርስቲያን ጥያቄ አቀረቡ። በወቅቱ የጎልቲ ቅዱስ ገብርኤል ቤተክርስቲያን አስተዳዳሪና ሰበካ ጉባኤው ሊቀመንበር የነበሩት መምሬ ጌታነህ በዛብህ ጉዳዩን ለሕዝብ በማሳወቅ የቀረበውን ጥያቄ ለማስወሰን በወቅቱ የጎልቲ ቀበሌ ገበሬ ማህበር ሊቀመንበር በነበሩት በአቶ እሸቱ ኃይለማርያም ሰብሳቢነት የጎልቲ ቀበሌ፣ የገንዶ ጎርባ ቀበሌና የባቦጋያ ቀበሌ ነዋሪዎች በመሰብሰብ ከተወያዩ በኋላ በጎልቲ ደብረ ሰላም ቅዱስ ገብርኤል ቤተክርስቲያን በደባልነት የተቀመጠውን የመድኃኔዓለም ጽላት ጥያቄውን ላቀረቡት ለባቦጋያና ለቀበሌ 15 ነዋሪዎች እንዲሰጥ በሰሩት ቤተክርስቲያን እንዲያስገቡም በመወሰን ተፈቀደ። የመድኃኔዓለም ጽላት ከ1952 እስከ 1984 ዓ.ም ድረስ ለ32 ዓመት በጎልቲ ደብረ ሰላም ቅዱስ ገብርኤል ቤተክርስቲያን ተቀምጦ ነበር። የመድኃኔዓለም ጽላት
ከጎዲቲ ደብረ ሰላም ቅዱስ ገብርኤል ወደ ባቦጋያ ምስራቀ ፀሐይ መድኃኔዓለም ቤተ ክርስቲያን ስመጣ ልብስ ደግሞ በመልበስ ያመጡ ካህናት መምሬ ጌታነህ ብርሃኑ አስተባባሪነት፣ ቄስ ታዬ ወልደ ጻድቅ በአጃቢነት፣ አባ መክብብ ሰይፈ ታቦት በመያዝ፣ ቄስ ብርሃኑ ደምሴ ታቦቱን በመያዝ፣ ቄስ ኃይለሥላሴ ጉያ በአጃቢነት፣ ዲያቆን ወርቁ ክፍሌ በድቁንና፣ ዲያቆን አበበ ግርማ በድቁንና፣ ዲያቆን አማረ ጌታነህ በድቁንና በመሆን ታቦቱን አጅበው ከሕዝብ ጋር በመሆን በቦታው ማድረስ ችለው ነበረ። ቤተ ክርስቲያኑን ለመጀመሪያ ጊዜ አገልጋይ በመሆኑ የተመደቡ ቄስ ታዬ ወልደ ጻድቅ በቅስና አገልግሎት፣ ቄስ ኃይለሥላሴ ጉያ በቅስና አገልግሎት፣ አባ መክብብ ሰይፈ በቅስና አገልግሎትና በአቃይነት፣ ዲያቆን ወርቁ ኃይሌ በድቁና አገልግሎት፣ ዲያቆን ኃይሉ ደምሴ በድቁና አገልግሎት፣ ዲያቆን አበበ ግርማ በድቁና አገልግሎት ለመጀመሪያ ጊዜ ተመድበው መንፈሳዊ አገልግሎት ሰጥተዋል። አቦጋያ ምስራቀ ፀሐይ መድኃኔዓለም ቤተ ክርስቲያን ለ36 ዓመታት ሲጠይቅ የነበረው የቦታ ይዞታ ማረጋገጫ ካርታ አሁን በእጁ ላይ በመግባቱ የተለያዩ የልማት ስራዎች ላይ ዘግይቶ የነበረው ምንም አይነት እንቅስቃሴ በማይባል የማይታይበት የነበረው ይህ ደብር በአሁን ሰዓት ላይ ከፍተኛ እንቅስቃሴ እያደረገ ይገኛል። የተወደዳችሁና የተከበራችሁ ውድ ኦርቶዶክሳውያንና ኢትዮጵያውያን በሀገር ውስጥም በውጭም የምትኖሩ ሁላችሁም በእግዚአብሔር ፍጹም ሰላም እግዚአብሔር ይብዛላችሁ እያልኩኝ ሰላም እላችኋለሁ። ይህ ቦታ የባቦጋያ ምስራቀ ፀሐይ መድኃኔዓለም ቤተክርስቲያን ነው። በምስራቅ ሸዋ ሀገረ ስብከት በቢሾፍቱና አካባቢዋ ወረዳ ቤተ ክህነት ስር የሚገኝ ልዩና ታሪካዊ ቦታ ነው። ይህ ቦታ እንደሚታወቀው ጥንታዊ ከሚባሉት ከምስራቅ ሸዋ ሀገረ ስብከት በቢሾፍቱና አካባቢዋ ወረዳ ቤተ ክህነት ከሚታወቁት አብያተ ክርስቲያናት አንደኛውና የመጀመሪያው ታሪካዊ ጥንታዊ በቢሾፍቱ ከተማ የመጀመሪያ አብያተ ክርስቲያን ከተተከሉት መካከል አንዱ ነው። ሆኖም ግን እንደሚታወቀው ብዙ አብያተ ክርስቲያናት ከተማችን ላይ በልማት በተለያየ ነገር ሰፊ መሰረተ ልማት የዘረጉ ከፍተኛ የስራ እድገት ያለባቸው አብያተ ክርስቲያናት ናቸው። የኛ ደብር ግን በአንድም በሌላ መልኩ የልማት አውታር ያልሰፋበት ቦታ ነው። አሁን ግን